ሰላም ጤና ይስጥልኝ ክቡራትና ክቡራን በየትኛውም የዓለም ዳርቻ ላይ ሆናችሁ ይሄንን ድምጽ እየሰማችሁ የምትገኙ ኢትዮጵያውያን እህት ወንድሞቼ ይሄንን ምንም የማይከፈልበት የአንድ ሰከንድ መልካም ስራ በመስራት ቪዲዮውን ሼር በማድረግ ተባበሩ ስንል በመታምኑት ፈጣሪ ስም እንማጸናችኋለን። አንድ የዚች ከጀርባዬ የምትመለከቷት ሚስኪን ስደተኛ እህታችን ቪዲዮ ሰምተን እንመለስ። ሰላም አለይኩም ወራህመቱላሂ ወበረካቱህ። እህት ወንድሞቼ እንዴት ናችሁ? ሰላም ናችሁ? ደህና ናችሁ? እንኳን በዚህ ሰዓት አብሮ አደረሰን። ስሜ ልባባ ሷሊህ ይባላል ከሳዑዲ አረቢያ። እኔ እህታችሁ የካንሰር ታማሚ ነኝ እና 3 አመቴ ህክምናም ተቋርጦብኛል። አሁን ደግሞ ከ50 ሺህ በላይ ነው የታከምኩት ማለት ነው። ወደ 60 ሺህ ይሆናል። አሁን ደግሞ እንደገና 50 ሺህ ጠይቀውኛል። ገላሽ ውስጥ ተረጭቷልና ብር ያስፈልግሻል ብለውኝ ማለት ነው እና ከጎኔ እንድትሆኑ ብዬ ነው። ምንም ቢሆን ራሴን እያየሁ ከመሞት ወደ ህዝብ ሂጂ መሞት ይሻለኛል ብዬ ነው። ዝም እንዳትሉኝ፣ ለልጆቼ አስተርፉ እና ከጎኔ እንደምትሆኑ ተስፋ አለኝ። ወልደ ጊዮርጊስም፣ ሳራ፣ ሀቢባ፣ ብሬክስም ሁላችሁም ተረባርባችሁ ተማክራችሁ ከጎኔ እንድትሆኑ እንድታሳክሙኝ ዝም እንዳትሉ እና ከጎኔ እንደምትሆኑ ምንም ተስፋ አለኝ። እኔ ደክሞኝ ነው ወደ እናንተ የመጣሁት። ደከመኝ። አሁንም ደግሞ እናንተ አላችሁልኝ ብዬ ነው ወደ እናንተ የመጣሁት። እንቅልፍ ተኝቼ አላውቅም እና ዝም እንዳትሉኝ። የኔ ህመማቸው ነው። ምንም ቢሆን ዜጋችሁ ነኝ። እስከዛሬ የውጭ ሀገር ዜጋ እያሳከመኝ ነበረ። አሁን ደግሞ እናንተ ተስፋዬ ናችሁ። ዝም እንዳትሉ አሳያችሁ። ደግሞ ብጣቱ ይሄ ነው፣ ብጣቱ ይሄ ነው። ውድ ኢትዮጵያውያን ወገኖቼ ቪዲዮ እንደሰማችሁት ነው። በገንዘብ የመርዳት አቅም ያላችሁ የቻላችሁትን ያቅማችሁን እንድታግዟት፣ በገንዘብ የመርዳት አቅም የሌላችሁ ደግሞ ይሄንን ቪዲዮ መርዳት ለሚችሉ ሰዎች ይደርስ ዘንድ ሁላችሁም ቪዲዮውን ላይክ፣ ሼር፣ ዲዩት እና ሪፖስት በማድረግ ተባበሯት ስል በፈጣሪ ስም ማጸናችኋለሁ። አመሰግናለሁ።